ድላችንም ሽንፈታችንም ያለው በአይምሮአችን ውስጥ ነው። ስለ ሐሳብ ለውጥ አንድ ቪዲዮ እንደሰራሁላችሁ አስታውሳለሁ። ዛሬ ደግሞ ከአንድ ታሪክ ጋር አያይዤ ስለ አስተሳሰብ ለውጥ ወይንም ሐሳብ በምን ሊለወጥ ይችላል የሚለውን በጥቂቱ ላጋራችሁ ፈለኩኝ። በድሮ ዘመን ሩሲያና ጀርመን እየተዋጉ በነበረበት ጊዜ የጀርመኑ መከላከያ ሰራዊት አዛዥ አንድ ያደረገው ነገር ድላችንን አስቀድመን በአይምሮአችን ማመን እንዳለብን አንድ ለመከላከያ ሰራዊቱ የነገራቸው ምሳሌ አለ። ያው ምሳሌ ምንድነው? የጀርመኑ መከላከያ ሰራዊት ከሩሲያ ጋር ለመዋጋት ከመውጣታቸው በፊት አስቀድሞ እነሱ ባለድል እንደሆኑ አሸናፊ እንደሆኑ ማመን ስላለባቸው አንድ ምሳሌ ስነግራችሁ እንመለከታለን። ይህ ምሳሌ ምንድነው? ከመከላከያ ሰራዊቱ ፊት ለፊት ቆሞ አንድ ኦሪንቴሽን ይነግራቸዋል። አንድ የብረት ሳንቲም በእጁ ይዘው ሳንቲሙ ላይ በአንዱ ገጽታ ያለው የአንበሳ ምስል ነው፣ በአንዱ ገጽታ ደግሞ ጦር የያዙ ሰዎች ምስል ነው ያለው። ታዲያ ከፊት ለፊታቸው ቆመው እነሱ ጦርነት ለመውጣት ተሰልፈዋል። ሁላቸውም ትጥቃቸውን ታጥቀዋል። ከመውጣታቸው በፊት ግን ዝም ብለው በጦርነት ከመዋጋትም ባሻገር በአይምሮአቸውም መዋጋት ስላለባቸው አንድ ምሳሌ ስነግራቸው እንመለከታለን። ያው ምሳሌ ምንድነው? ሳንቲሙን እኔ ወደ ላይ ወረውራታለሁ። ወደ ላይ ወረውር መታ ከእጄ ላይ ስትወርቅ ከላይ ያለው ምስል የአንበሳ ምስል ከሆነ እኛ ዛሬ ባለድል ነን፣ እኛ ዛሬ አሸናፊ ነን፣ ከኛ ሰራዊት አንድም አይሞትም ይላቸዋል። በእጁ ያዘው ሳንቲም ነው። ሳንቲሙ ላይ ያለው ምንድነው? በአንዱ ገጽታ ጦር የያዙ ሰዎች ምስል ነው፣ በአንዱ ገጽታ ደግሞ የአንበሳ ምስል ነው ያለው። ታዲያ ሁለቱንም ለመለየት ምን ማድረግ አለብኝ? ወደ ላይ ወረውራታለሁ። ሳንቲሟ ወደ ላይ ሄዳ መታ እጄ ላይ ስትወርቅ ከላይ የምታየው ከላይ ያለው የአንበሳ ምስል ከሆነ ዛሬ ከኛ ሰራዊት አንድ ሰው አይሞትም ብሎ ይላቸዋል። ታዲያ ይህንን ለማየት ሰራዊቶቹ በጉጉት ይጠባበቃሉ። ከዛ በኋላ ጄኔራላቸው ያችን ሳንቲም ወደ ላይ ወርውሯት እጁ ላይ መታ ስትወርቅ ከላይ ወደቀው ምስል የአንበሳ ምስል ነበር። በዛ ሰዓት ሁላቸውም ባለድል እንደሆኑ ሁላቸውም አሸናፊ እንደሆኑ አመኑ፣ ጨፈሩ፣ ሁላቸውም ፎከሩ፣ ዛሬኛ ባለድል ነን ብለው ጮው። ከዛ በኋላ ሄደው ለጦርነት ሄደው ተዋግተው ከነሱ ሰራዊት አንድም ሰራዊት ሳይሞት የነዛን የሩሲያ ሰራዊት ደምስሰው እንደተመለሱ እንመለከታለን። ከዛ በኋላ ደግሞ ከተመለሱ በኋላ በቅድሙ ቦታ ራሱ ያ ቅድም ኦሪንቴሽን የሰጣቸው የሐሳብ ለውጥ ያደረገላቸው የጦር አዛዣቸው እንዲያደረገ በቅድሙ ቦታ ራሱ ቆሞ ያችን ሳንቲም አሳያቸው። ሳንቲሙ ላይ ያለው በሁለቱም ገጽታ ያለው አንድ አይነት ምስል ነው። ቅድም እኔ የእናንተን አስተሳሰብ ወይንም አይምሮአችሁን በፖዚቲቭ እንድታቀናጁ ስለፈለኩኝ በሁለቱም በኩል የተለያየ ምስል እንዳለ ነው የነገርኳችሁ። ነገር ግን አንድ አይነት ምስል ነው ያለው። የእናንተ ሐሳብ እናንተ ቀድሞውኑ ተሸንፋችሁ ከወጣችሁ ተሸንፋችሁ ነው የምትመለሱት። እየተጠራጠራችሁ በሁለት ልብ ከወጣችሁም ተሸንፋችሁ ነው የምትመለሱት። ነገር ግን እኔ ባለድል ነኝ፣ እኔ አሸናፊ ነኝ ብላችሁ ከወጣችሁ ወደ ኋላ አትመለሱም፣ አሸንፋችሁም ነው የምትመለሱት። ስለዚህ ድል ያለው በአይምሮአችሁ ውስጥ እንጂ በጦር ውስጥ አይደለም ብሎ አላቸው ይባላል። ታዲያ እኔ ከዚህ ታሪክ አንድ ነገር ተማርኩኝ። ያው ምንድነው? እኔ ድልም ያለው በሐሳቤ ውስጥ በአይምሮዬ ውስጥ እንደሆነ ሽንፈትም ያለው ደግሞ በአይምሮ ውስጥ እንደሆነ አመንኩበት ማለት ነው። ከዚህ ታሪክ ስለ ሐሳብ ለውጥ አንድ ነገር እንደተማራችሁበት አምናለሁ።